ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናሌ ተከታታዮች፣ ለዛሬ ሚያዝያ 10 ከባንክና ከጥቁር ገበያ የምንዛሬ መረጃ ይዤላችሁ ቀርቤያለሁ። በዛሬ የምንዛሬ ዋጋ ተመን ከጥቁር ገበያ የ15 ሀገራት እንዲሁም ከባንክ ምንዛሬ ዋጋ ተመን ይዤ ቀርቤያለሁ። ቪዲዮውን ላይክ፣ ሼር በማድረግ ጀምሩ። አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አሁን በቀጥታ ወደ መረጃው እንገባለን። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር በ187 ብር ከ48 ሳንቲም ሲመነዘር ውሏል። የአሜሪካን ዶላር በከፍተኛ ዋጋ እየመነዘረ ያለው ባንክ ገዳ ባንክ ነው። ለአንድ የአሜሪካ ዶላር በ154 ብር ከ55 ሳንቲም ገዝቶ በ157 ብር ከ64 ሳንቲም እየሸጠ ይገኛል። የኢትዮጵያ ንግድ ባንክ ለአንድ የአሜሪካ ዶላር በ153 ብር ከ10 ሳንቲም ገዝቶ በ156 ብር ከ16 ሳንቲም እየሸጠ ይገኛል። የግል የምንዛሬ ቢሮዎች ለአንድ አሜሪካ ዶላር በ176 ብር ከ25 ሳንቲም ገዝተው በ179 ብር ከ77 ሳንቲም እየሸጡ ይገኛል። ቀጥለን የምናየው ዩሮ ነው። አንድ ዩሮ በጥቁር ገበያ በ220 ብር ከ65 ሳንቲም እየተመነዘረ ይገኛል። ዩሮ ከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። ለአንድ ዩሮ በ183 ብር ከ77 ሳንቲም ገዝቶ በ187 ብር ከ45 ሳንቲም እየሸጠ ይገኛል። የኢትዮጵያ ንግድ ባንክ ለአንድ ዩሮ በ181 ብር ከ37 ሳንቲም ገዝቶ በ185 ብር እየሸጠ ይገኛል። የግል የምንዛሬ ቢሮዎች ለአንድ ዩሮ በ200 ብር ከ63 ሳንቲም ገዝተው በ204 ብር ከ64 ሳንቲም እየሸጡ ይገኛል። ቀጥለን የምናየው ፓውንድ ስተርሊንግ ነው። ለአንድ ፓውንድ ስተርሊንግ በጥቁር ገበያ 203 ብር ከ58 ሳንቲም እየተመነዘረ ይገኛል። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ቡና ባንክ ነው። 209 ብር ከ48 ሳንቲም ገዝቶ በ213 ብር ከ67 ሳንቲም እየሸጠ ይገኛል። የኢትዮጵያ ንግድ ባንክ ለአንድ ፓውንድ ስተርሊንግ በ204 ብር ከ27 ሳንቲም ገዝቶ በ208 ብር ከ35 ሳንቲም እየሸጠ ይገኛል። የግል የምንዛሬ ቢሮዎች ለአንድ ፓውንድ ስተርሊንግ በ228 ብር ከ04 ሳንቲም ገዝተው በ200 ብር 32 ብር ከ60 ሳንቲም እየሸጡ ይገኛል። ቀጥለን የምናየው ስዊስ ፍራንክ ነው። ለአንድ ስዊስ ፍራንክ በጥቁር ገበያ በ239 ብር ከ91 ሳንቲም እየተመነዘረ ይገኛል። ስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። በ193 ብር ከ69 ሳንቲም ገዝቶ በ202 ብር ከ50 ሳንቲም እየሸጠ ይገኛል። የኢትዮጵያ ንግድ ባንክ አንዱን የስዊስ ፍራንክ በ193 ብር ከ16 ሳንቲም ገዝቶ በ197 ብር ከ02 ሳንቲም እየሸጠ ይገኛል። የግል የምንዛሬ ቢሮዎች ለአንድ ስዊስ ፍራንክ በ214 ብር ከ25 ሳንቲም ገዝተው በ218 ብር ከ54 ሳንቲም እየሸጡ ይገኛል። ቀጥለን የምናየው የካናዳ ዶላር ነው። አንድ ካናዳ ዶላር በጥቁር ገበያ በ136 ብር ከ47 ሳንቲም እየተመነዘረ ይገኛል። የካናዳ ዶላር በከፍተኛ ዋጋ እየመነዘረ የሚገኘው አዋሽ ባንክ ነው። በ111 ብር ከ50 ሳንቲም ገዝቶ በ115 ብር ከ25 ሳንቲም እየሸጠ ይገኛል። የኢትዮጵያ ንግድ ባንክ አንዱን የካናዳ ዶላር በ110 ብር ከ02 ሳንቲም ገዝቶ በ112 ብር ከ22 ሳንቲም እየሸጠ ይገኛል። የግል የምንዛሬ ቢሮዎች ለአንድ የካናዳ ዶላር በ117 ብር ከ07 ሳንቲም ገዝተው በ119 ብር ከ41 ሳንቲም እየሸጡት ይገኛል። ቀጥለን የምናየው የአውስትራሊያ ዶላር ነው። ለአንድ አውስትራሊያ ዶላር በጥቁር ገበያ በ134 ብር ከ44 ሳንቲም እየተመነዘረ ይገኛል። የኢትዮጵያ ንግድ ባንክ አንዱን የአውስትራሊያ ዶላር በ108 ብር ከ47 ሳንቲም ገዝቶ በ100 ብር ከ64 ሳንቲም እየሸጠ ይገኛል። ቀጥለን የምናየው የቻይና ዩዋን ነው። አንዱን ቻይና ዩዋን በጥቁር ገበያ በ27 ብር ከ49 ሳንቲም እየተመነዘረ ይገኛል። የኢትዮጵያ ንግድ ባንክ በ22 ብር ከ03 ሳንቲም ገዝቶ በ22 ብር ከ47 ሳንቲም እየሸጠ ይገኛል። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስንቄ ባንክ ነው። አንዱን የቻይና ዩዋን በ24 ብር ከ45 ሳንቲም ገዝቶ በ25 ብር ከ55 ሳንቲም እየሸጠ ይገኛል። ቀጥለን የምናየው የኩዌት ዲናር ነው። አንዱን የኩዌት ዲናር በጥቁር ገበያ በ606 ብር ከ98 ሳንቲም እየተመነዘረ ይገኛል። የኩዌት ዲናር በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው።
በ501 ብር ከ25 ሳንቲም ገዝቶ በ510 ብር ከ35 ሳንቲም እየሸጠ ይገኛል። የኢትዮጵያ ንግድ ባንክ አንዱን የኩዌት ዲናር በ490 ብር ከ79 ሳንቲም ገዝቶ በ500 ብር ከ60 ሳንቲም እየሸጠ ይገኛል። ቀጥለን የምናየው የዩናይትድ አረብ ኤሚሬት ድርሃም ነው። አንዱን ድርሃም በጥቁር ገበያ በ51 ብር 04 ሳንቲም እየተመነዘረ ይገኛል። ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ሂጅራ ባንክ ነው። በ44 ብር ከ55 ሳንቲም ገዝቶ በ46 ብር ከ75 ሳንቲም እየሸጠ ይገኛል። የኢትዮጵያ ንግድ ባንክ አንዱን ድርሃም በ41 ብር ከ68 ሳንቲም ገዝቶ በ42 ብር ከ51 ሳንቲም እየሸጠ ይገኛል። ቀጥለን የምናየው የሳዑዲ ሪያል ነው። አንዱን የሳዑዲ ሪያል በጥቁር ገበያ 49 ብር ከ98 ሳንቲም እየተመነዘረ ይገኛል። የሳዑዲ ሪያል በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። ለአንድ ሪያል በ44 ብር ከ56 ሳንቲም ገዝቶ በ48 ብር ከ50 ሳንቲም እየሸጠ ይገኛል። የኢትዮጵያ ንግድ ባንክ ለአንድ ሪያል በ40 ብር ከ81 ሳንቲም ገዝቶ በ41 ብር ከ63 ሳንቲም እየሸጠ ይገኛል። ቀጥለን የምናየው የጆርዳን ዲናር ነው። አንዱን የጆርዳን ዲናር በጥቁር ገበያ በ264 ብር ከ41 ሳንቲም እየተመነዘረ ይገኛል። ቀጥለን የምናየው የኦማን ሪያል ነው። አንዱን የኦማን ሪያል በጥቁር ገበያ በ487 ብር ከ52 ሳንቲም እየተሸጠ ይገኛል። አንዱን የባህሬን ዲናር በጥቁር ገበያ በ496 ብር ከ35 ሳንቲም እየተመነዘረ ይገኛል። በመጨረሻ የምናየው የእስራኤል ሽክል ነው። አንዱን የእስራኤል ሽክል በጥቁር ገበያ 63 ብር ከ30 ሳንቲም እየተመነዘረ የተወደዳችሁ የቻናሌ ተከታታዮች ለዛሬ ያስኩትን የምንዛሬ መረጃ ከባንክ እንዲሁም ከጥቁር ገበያ ይህን ይመስል ነበር። ወደ ሌላ እንዲደርስ ላይክ ሼር አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም።